በመጀመሪያ ያለሽበት ሁኔታ ይወስነዋል። ማለት ለሰዎች ደስታ ለመፍጠር ስትይ ደስታሽን ማጣት የለብሽ። ግን ለምን ጠየቅሽ? ምንም እንዲሁ ዝም ብዬ ነው። በብዙ ችግር ውስጥ ልትሆኝ ትችያለሽ፣ ግን ባወራነው ልክ ይቀላል። ሲጀመር ሁሌ ለሰው ሮሮ ማውራት ይሰለቻል። አምላክ ራሱ ሲፈጥረኝ ደስታን እንዳያልፈጠረኝ ለሰው ደስታ እንደሆነ እንጂ። እንደዛ አትበይ ጽናት። እኛ ያጣነውን ስለምናስብ እንጂ የምናመሰግንበት ብዙ ምክንያት አለ። እሱስ ልክ ነሽ። በቃ አሁን ሂጂ፣ ምግብ ይዤልሽ እመጣለሁ። እሺ፣ ሳሎን ነኝ። ላንቺም ጨምረሽ አምጪ። እሺ። ክብሮም ደህና የተሰራ ፀጉሬ እንዳታበላሽው። እረፍ። ምን ሆነሻል አንቺ? እረፍ። እኔ እኮ ይኸውልሽ በልጅ እጆቼ እናቴ ጉንጉን ሰራ ነበር። ከምር እንዳለ ተፈተሽ ቢሆን ኖሮ እንዴት ውብ አድርጌ እንደምሰራሽ ብታይ ተአምር ነበር። አይ እስቲ መጨረሻ ላይ አይበርና ምንም ሀሳብ እንዳይገባሽ ቆንጆ ነው ማድረግሽ። ብቻ ሌላ ጊዜ እየመጣሽ እንዳታስቸግሪኝ። አይዞህ አታስብ፣ አላስቸግርም። ችግር የለውም ካላስቸገርሽ። ለዛሬ ብቻ ጫፍጫፉን ላስተካክልልሽ። እስቲ ጫፉ ካማረ ስፈታ ትሰራኛለሽ። እንደሽ ብለሽ ሀሳብ እንዳይገባሽ ቆንጆ ያልኩልሽ። እሺ እስቲ ለና ጭራሽ ቤቱን የውበት ሳሎን አደረጋችሁት። ፀሐይ ምን ይላል? ኬባ ደደ አማን ነው። ይሄ ልጅ ግን ምን ሆኖ ነው እንደዚህ እንደ ፊጋ የሚያደርገው? ወይኔ ጉዴ! ችግር ውስጥ ገባሁኝ። በቃ እንደው ችግር ውስጥ ብትገቢው አልገባህም እኮ አንተ። ከልጅቷ ፍቅር ካለበት ወይ መናገር ነው። እናቱ ለነገሩ እውነቷን ነው። ልቡ ድንጋይ ነው የምትለኝ ወዳ አይደለም። አትለምንሽ እንዲህ ብስጭት የምትል ምን እያልክ ነው? ደረጃ ላይ እኮ ጅራፍ ሲጋምዱ አይደለም ያየናቸው፣ ፀጉር ሲሰራሩ እኮ። ከቻለ ለምን እንዲህ አምፖል አይሰራትም? ምን አገባህ አንተ እንዴ? አረ ታዲያ ለምን ቅባት አታቀብለው? ኪራ ግን ታውቋል። እንዲህ እያልክ ነው እንደ ሴት እድር። ቆይ ምንድን ነው የምትለኝ? ቆይ ቤቴ ውስጥ ፀጉር ሲሰራሩ ዝም ማለት ነበረብኝ? ቆይ ምግብ ውስጥ ቢገባስ? ምግብ ውስጥ ቢገባስ? 4 ፍሬ ፀጉር ያላት ልጅ ከየት መጥቶ ነው እስኪ እንደው ምግብ ውስጥ የሚገባው? እስኪ ንገር። በእናትህ አንተ ደግሞ ተወኝ እስኪ። ሰርተሻል? አዎ ከፈለክ ግን የጠዋቱ ማለት ምን ነው የጠዋቱ ጣፈጠሽ? እዛው ራስሽ ቢዩ። እሺ የሰራሁትን ላቅርብ ወይስ? ተይው አታቅርቢው። ይሄኔ እዚህ ልብሽ ጠፍቶ በዜኔት ይሆናል እኮ የሰራሽው። እሺ ነው ሚላንተ ለምታሪ እኔ መጨረስኩና ነው ለሱ የምጠይቅ። እንዴ ኪራ ምን ሆነ ነው? ናሆማ ዝም በል። ይኸውልህ መጀመሪያውኑ የማይገባትን ክብር እንደዚህ ቆልዬ ባልሰጣት ኖሮ ዛሬ አናቴ ላይ አትወጣም ነበር። እንዴ ኪሩቤል በቃ እሺ ካልሆነ እኮ አሰናብተኛ አልኩህ አይደል እንዴ? እንዴ ጽናት ምን እያልሽ ነው ያለሽው? እና ናሆሚ ምን ላድርግ? እንዴት እንደሚያደርገው አታይም እንዴ? እባክሽ እዚህ አትቅለስለሽ። ሂጂ ውጪ። አንተ ቆይ የምርህን ነው እንደዚህ ሆንክ ያለው? ናሆማ ይኸውልህ ከመጀመሪያውም እንደዚህ ነበር ማድረግ የነበረብኝ። ቦታዋን አውቃ አርፋ ትቀመጥ ነበር። ትንሽ እንኳን ተረጋጋ እስኪ። አንተ ቆይ የምር ጽናትን ነው እንደዚህ እየተናገርካት ያለው? ንገረኝ፣ እሷን ነው እንደዚህ የምትናገራት? ሽማጣ የት ነው የምትሄደው? እያለቀሰች ነው አይደል እንዴ ያለችው ልጅቷ? እና ሶፍት ልታቀብላል? እንደዛ በለው ካለኝ እሰጣታለሁ። እሺ በቃ ሂድ።
ናሆሜ ተወኝ በእናትህ በቃ ምንም አትበለኝ። እኔ ለራሴ ፈጣሪ ብቻዬን እንድኖር ነው የፈረደብኝ። እንዴ ምን ማለት ነው? አታልቅሽ። እና ልሳቅ? ምን ላድርግ ናሆሜ? ኪሩቤልን እስቲያው። ኪሩቤልን ታውቂው የለ? እንደዚህ እኮ ነው የሚያደርገው። እኔ አቃተኝ፣ ሰለቸኝ። ታውቃለህ ከዚህ ቤት ለመብዬ መጥፋት ነው የምፈልገው። እንዴ ወዴት? አላቅም፣ ግን ከዚህ የተሻለ እንጂ የባሰ ነገር እንደማይገጥመኝ አውቃለሁ። እንደዚህማ አትበይዚ እንዴ። ቆይ እኔ አንቺን ብዬ አይደል ድጋሚ እዚህ ቤት መምጣት የጀመርኩት? እና ናሆሜ ሁሌ እንደ ውሻ እየተገፋው እየተሰደብኩኝ ልኖር? ቅድም እንዳለኝ ከሆነ ከክብሮም ጋር ያለሽን ቅርበት አልወደደው። ለምን እስኪ ንገረኝ። አላውቅም ጽ ናሆሜ ፕሮሰሱን ድጋሚ እንድትጀምርልኝ ይፈልጋለሁ። አሁን ልጅም የለም ምንም የቀረኝ ነገር የለም። ቆይ ጽናት እርግጠኛ ነሽ ግን? አዎ እንደውም ከባለፈው በላይ አሁን ነው እርግጠኛ የሆንኩት። እሺ ለገንዘቡ አታስብ፣ ከየትም ብዬ አመጣዋለሁ። ፈጣሪ መቼም የኪሩቤል ሕይወት ውስጥ ድጋሚ እንዳያስገባኝ። ኧረ ጽ እንደዚህ አትበይ በእናትሽ። አማራጭ የለኝም ናሆሜ። እኔ እኮ ኪሩቤል በአንድ ነገር ብቻ አይደለም የጎዳኝ፣ በብዙ ነገር ነው። እሺ በቃ ተረጋጊ በእናትሽ። ምን አማራጭ አለኝ ደግሞ? ኧረ ክብሮምም ኪሩቤልን ሲጠብቅ እኮ ምሳ አልበላም። ሂድና እስቲ ላምጣልህ በለው። ደግሞ ፊትሽን ታጠቢ በእናትሽ ቀለል እንዲልሽ። ምን ነው ማልቀሴን እንዳያቅብኝ ነው? አይ እንደዛ ሳይሆን አታስብ፣ እሱ ቢያቅም ከማባበል ውጭ ምንም ሊያደርግልኝ አይችልም። ጽናት ቢያንስ ፊትሽን ታጠቢሽ። አይ ታዩ እንዴት ነው ጠርቦኛል ስትል ነበር እንዴ? ምግብ ለመብላትም እኮ ሰላም ያስፈልገዋል። አንተ እኮ ስላለመድከው ነው እንጂ ኪሩቤል እንደዚህ ነው። እና ወይ ጸበሉ ሰዱታ ማ እኔ ነኝ የምወስደው? እዛም ሄደን እንጣላ እንዴ? ደግሞ እንደዚህ ስስቂ ነው የሚያምርብሽ። ደግሞ አይንሽ ልታጠፊ ነው እንዴ? በሰበብ አስባቡ አታልቅሽ። ምን አስቆይ ልተወው ብለን ሰው እየሳቀ ሲያለቅስ ራሱ ቅብጠት እየመሰለኝ ነው። እና እነዚህ ጥርሶች ከሳቁ ቆዩ ማለት ነው? እንጃ መች እንደሳኩ ራሱ አላውቅም። እስኪ ቢያንስ ሳቂ፣ እኔ አስቅሻለሁ። እንዳሰብኩ እኮ አይደለም። አልጋ ያንቺ መጫወቻ አይደለም። አንተም ቢሆን ይኸውልህ አልጋው መተኛ እንጂ ቦክሰሪንግ አይደለም። ስትስቅ እንዴት አባቷ ነው የምታምረው! ሰው ይሄን የመሰለ ፈገግታ እንደው ተነጥቆ ይኖራል? ኧረ ጉድ ነው! አንተ ልጅ ቆዳውን እንደምትቀይር ደግሞ ቆይታ ለቀየርኩ። በቃ እንውጣ እንዴ። ሰውዬው ጤነኛ አይደል? ምን ሆነ አልኩህ አንተ? ምንም አልሆንኩም። በቃ አትጠይቀኝ። ጤነኛ አይደል? ኪራስ ኪራውን ቅርብ ሰዓት ነው ፈረሱን አንስቶ እየጋለበ ወጣ። ፈረስ? የምን ፈረስ? ተናዶ እንደ ፈረስ እየጋለበ ወጣ አለ ማለት ነው። እቺ ደግሞ በቃ አልፎ አልፎ ነው የሚገባሽ። ምን ይሻለኛል? ቆይ ጽናት ሳትዋሽ ከኪራ ጋር ተነጋግራችሁ ነበር? እኔ እና እሱ መች ተስማምተን እናቅና ነው የምንነጋገረው። እንግዲህ በቃ ኪራ እንደዚህ ነው ማድረግ አይቻልም። ኪራ ነው በቃ
እያወራሁት ሊደር መጣ። ሄሎ ወይ ያላቂ እንደው ምን ይሻለኛል? መከራ ገባው እኮ። ሰላም። ሀና እባላለሁ። ኪሩቤል። ምን ነው ደነገጥክ? አይ ምንም፣ በሬ ድረስ መተሽ ሰላም ስትይኝ ገርሞኝ ነው። ባለትዳር ነኝ። እንኳን ደስ ያለሽ። ማለቴ ለለከፍ አይደለም የመጣሁት። እና ምን ልታዘዝ? ሻይ። ስቀልድ ነው። እዚህ አጠገባችሁ ነው አዲስ ተከራይተን የገባ ነው። አረ እና ምን ልርዳሽ? ምንም ነገራት ከባለቤት ጋር እንድትመጡ ብዬ ነው። ባለቤት? ሚስት አይደለችም? እህት ናት። ማናት ደግሞ እሷ? ጽናትና። ጽናት? እንዴት አወቅሻት? እንዴ እንዴት እሷን አላውቅም? እንዴት ያለች መልከ መልካም እህት መሰለች ያለች። አንቺ ሴት እህት ያደለችም? አሃ ነው እንዴ? እኔ እኮ ሚስት ያደለችም ስትለኝ እህት መስለኝ ነው። ብታይ ስንገባ እቃ እንዴት አድርጋ እንዳገዘች። ማ ጽናት? አዎ ማህበራዊ ህይወት ላይ በጣም ልምድ አላት። እሺ አመሰግናለሁ። እና ነገ ነው እንዳትቀሩ እሺ? ለሷም ንገርልኝ ወይስ ገብቼ ልንገራት? አይ ግድ የለም እኔ እነግራታለሁ። እንደሱ ይሻላል? አዎ እሺ በቃ እሺ ቻው። ለማንኛውም አብሳታል። እሺ ቻው። ሰው ሁሉ ጤናውን አጥቷል እንዴ? ስትተኛ እንዴት አባት ሆነ ታም ታል እንዴ? ምነው? አይ ምንም የምታመሽ መስሎኝ ነበር። ምግብ በልተሻል? አልበላውም። በቃ ቅርቢና እንብላ። ምነው? እሺ በህልሜ ነው እንጂ ኪሩቤል ምግብ እንብላ ምናምን ሊለኝ አይችልም። ምን ይሻለኛል? በቃ በቁሜ መቃዠት ጀመርኩኝ ማለት ነው። መች መጣ ማለት እንዴ? መጣ ምን ማለት ነው? እኔ አይደለሁ እንዴ ምግብ አቅርቤ ብዬሽ ሄድኩ? በህልሜ ያልነበረም ማለት ነው። ምግብ አቅርቤ ያልከኝ ልጅ ምን ሆነሻል? ቀን ሙሉ ምግብ አልበላሽም። መሆን አቅርቢና እንብላ። እሺ ደግሞ ነው አንዱን ሳህን ውሰጂ፣ አንድ ላይ እንበላለን። አንድ ሰዓት ማግዝሽ ነገር አለ። ልጣ የት? ኪችን ነው። አይ እኔ አልዘኝ።
ምንድን ነው? ጉርሻ ነው። ኪራ ግን መንታ ወንድም አለ እንዴ? ኧረ የለኝም። ምን ነው እኔን የሚመስል ሰው አየሽ እንዴ? አዋ ቁርጥ አንተን ነው የሚመስለው። ጸባይ ብቻ ነው የምትለያዩት። ጭራሽ ተግባብታችኋል? አይ በቃ ተው ዝም ብለህ ደግሞ ነገራት ተጠርተናል። ማ እኔ እናንተ የተጠራ ነው? አዎ አብረን አንድ ላይ። ምን ነው ከኔ ጋር ትሄጂም? የት ነው የተጠራ ነው? እዚህና አናገ። የት? እዚህ አዲስ የተከራዩት ጋር ቀጥሎ ያለው ግቢ? አዎ እንዴ ለካ ሳዳቅ የማየ ሌጋሲ እያስቀጠልሽ ነው። አዎ ሀኒ በጣም ተግባቢ ናት። አዎ ግን ካንቺ አትበልጥም። ምን ሆነሽ ነው? ምንም በቃኝ። መች በልተሽ ነው የሚበቃሽ? ቁጭ በይ። ምን ነው እምባሽ መጣ እኮ አነቀሽ እንዴ? ወረደልሽ? አልዋጥ ብሎኝ እኮ ነው። ጀርባሽ ለምታሽ? አይ ምግቡ ሳይሆን ያንተ እንደዚህ መሆን እኮ ነው ያስገረመኝ። ደግሞ አልጠጣህም። ይገባኛል ጽናት፣ ሰሞኑን ልክ አልነበርኩ። ብዙ ነገር አጥፍቻለሁ። ግን ስለሁሉም ይቅርታ። ምን? ጭራሽ ይቅርታ?